እስካሁን ድረስ ላነሳናቸው ነገር መፍትሄ ምንድነው? መረጋጋትና ስሜታችንን በጣም ኮንትሮል አድርገን ልጆቻችንን ማኔጅ ማድረግ ነው። ስሜታችንን ተቆጣጥረንና እኛ ተረጋግተን የምናዛቸው ማንኛውም ነገር ብንሰጣቸው ምክር ውጤታማ መሆን ይችላል። ያለበለዚያ ግን ብንመክራቸውም ብንነግራቸውም የፈለገ ነገር ብናደርግ ስሜታችን ያልተገደበና እኛ መጀመሪያ ካልም ካላደረገን ልጆቹ ጋር ደርሶ ውጤት የማምጣት ነገሩ እጅግ በጣም አሳሳቢ ነው የሚሆነው። ወይ ደግሞ ውጤታማ አያደርገንም ማለት ነው። እናቶች ወይ ደግሞ አባቶች ልጆቻችንን ስንቆጣ በልጆቻችን ላይ የሚፈጥረው የስሜት ተጽዕኖ። በዛሬ ቪዲዮአችን እንግዲህ ልጆች የተለያየ ነገር ሲያጠፉ መቆጣት መገሰጽ የግድ ያስፈልገናል። ግን ደግሞ ግሳጼና ቁጣችን ልጆቻችንን ለበለጠ የስሜት ጉዳት ነው የሚዳርጋቸው ወይንስ መፍትሄ እንዲያመጡና ስነ ምግባር እንዲይዙ ነው የሚያደርጋቸው? ይህንንስ ለማድረግ ምን የተወሰኑ ነገሮችን እንከተል የሚለውን እስቲ የተወሰኑ ሀሳቦችን እንደተለመደው ላንሳላችሁ። የመጀመሪያው ነገር ጩኸት ህጻናትን ያስደነግጣል እንጂ አያስተምራቸውም። አንዳንድ ወላጆች ልጆች አንድ ነገር ሲያደርጉ በጣም በእኛ ልክ በሆነ ፓወር የመጮህ ነገር አለ። ያ ነገር ደግሞ ልጆቹን ድንጉጥና በራሳቸው የማይተማመኑ ይሄ ምንድን ነው የሚባለው ስቁቅ እንዲሆኑ ያደርጋቸዋልና በፍጹም ልጆቻችን ላይ ጩኸት አስፈላጊ አይደለም። የምንጮህም ደግሞ ከሆነ እርግጥ አንዳንድ ጊዜ ያጋጥማል፣ እኔም ያጋጥመኛል። ከጮህኩ በኋላ ግን በጣም ነው ራሴን የምወቅሰው፣ ተመልሼ ለማስተካከል እሞክራለሁና እሱን ነገር እያያችሁ ከመጮህ በጣም መቆጠብ አለባችሁ። የምንፈልገው ኮንፊደንት የሆኑ ልጆችን ማሳደግ ነው። ነገር ግን ጩኸታችን ልጆቻችንን የሚሰበሩና ድንጉጥ በራሳቸው የማይተማመኑ ፈሪ ያደርጋቸዋልና ይህንን ነገር በጣም በአጽንኦት ልንመለከተው ይገባል ማለት ነው። ሌላው በተቆጣን ቁጥር በልጆቻችንና በእኛ መካከል ያለው ቦንድ ወይ ደግሞ ግንኙነት መቀራረብ እየፈረሰ ነው የሚመጣው። ልጆቹ ስንቆጣቸው የበለጠ ከኛ እየራቁ እየፈሩን ነገራቸውን ማጋራት እያልወደዱ እያልፈቀዱ ነው የሚሄዱትና ይህንንም ታሳቢ በማድረግ ከጩኸትና ከቁጣ ወይም ደግሞ አግሬሲቭ የሆነ አክሽን ከመውሰድ ልጆቹ ላይ በጣም መቆጠብ አለብን ማለት ነው። ሌላው ነገር ደግሞ አንዳንድ ጊዜ የሚያደርጉን ነገር በጣም አበሳጭቶን ልጆቹ ላይ ልንጮህ ስንል ራሳችን ስሜታችንን ገታ አድርገን ከዛ ቦታ ዞር ማለት ነው የሚሻለው። ምክንያቱም እዛው ካለን መጮህና ከፍ ያለውን ስሜት ልጆቹ ላይ ማንጸባረቃችን ስለማይቀር ያ እንዳይሆን ወይም ደግሞ ካደረግነው በኋላ ማድረግ እኮ አልነበረብኝም ብለን ራሳችንንም እንዳንወቅስ ከዛ አካባቢ ዞር ብሎ ስሜት ከቀዘቀዘና ከበረደ ከተረጋጋችሁ በኋላ ተመልሳችሁ መውሰድ የሚገባችሁ መፍትሄ መውሰድም የተሻለ ሀሳብ ነው። ሌላው ትእዛዝ ሲሰጧቸው በቁጣ ከሆነ ትእዛዝ የሚሰጧቸው ልጆቹ የሚሰጧቸውንም ነገር ማድረግ አይወዱም። ደግሞም እናንተንም ደግሞ ማክበርና እናቴ ስላለችኝ አባቴ ስላለኝ ብሎ በክብር ያን ነገር ከማድረግ ይልቅ በፍርሃትና እንዲህ ባላደርግ እኮ እንደዚህ ይቀጣሉ፣ እንዲህ ባላደርግ እኮ ጫና ይፈጥርባቸዋል። የሚያደርጉት ነገር የሆነ ነገር ሊመጣባቸው ሊቀጡ ሊገረፉ ወይ ደግሞ ሊጮህባቸው እንደሆነ ስለሚነግራቸው ውስጣቸው በመፍራትና ስቅቅ በማለት ነው ያንን ነገር የሚያደርጉትና ስታዟቸውም ትእዛዝ ሲሰጧቸውም ጮክ ባልና በተቆጣ ድምጽ ሳይሆን ሌቭል በሆነ ድምጽ ትእዛዝ ቢሰጧቸው ልጆቹ የበለጠ ውጤታማ ይሆኑላችኋል ማለት ነው። ሌላውና የመጨረሻው እንግዲህ እስካሁን ድረስ ላነሳናቸው ነገር መፍትሄ ምንድነው? መረጋጋትና ስሜታችንን በጣም ኮንትሮል አድርገን ልጆቻችንን ማኔጅ ማድረግ ነው። ስሜታችንን ተቆጣጥረንና እኛ ተረጋግተን የምናዛቸው ማንኛውም ነገር ብንሰጣቸው ምክር ውጤታማ መሆን ይችላል። ያለበለዚያ ግን ብንመክራቸውም ብንነግራቸውም የፈለገ ነገር ብናደርግ ስሜታችን ያልተገደበና እኛ መጀመሪያ ካልም ካላደረገን ልጆቹ ጋር ደርሶ ውጤት የማምጣት ነገሩ እጅግ በጣም አሳሳቢ ነው የሚሆነው። ወይ ደግሞ ውጤታማ አያደርገንም ማለት ነው። ስለዚህ ልጆቻችሁ ላይ ውጤት ለማምጣት ተረጋግታችሁ መምከርና ተረጋግታችሁ እናንተም ስሜታችሁን አርግባችሁ ከልጆቻችሁ ጋር ያላችሁ ነገር ማስተካከል ይቻላል ማለት ነው። እንግዲህ የዛሬ ፖይንታችን ይህንን ይመስል ነበረ። ሁሌም እንደምለው የእናንተስ ሀሳብ እዚህ ላይ ምን ይመስላል? እናንተስ ልጆቻችሁ በዚህ መልኩ ሲያስቸግሯችሁ ወይም ደግሞ ልጆቻችሁ ላይ እየጮህን ነው ግን ደግሞ እንዴት እናደርግ ብላችሁ ሀሳብ አስባችሁ የሆነ አክሽን ወስዳችሁ ውጤታማ የሆናችሁበት ነገር ካለ ሼር አድርጉን። በጣም አመሰግናለሁ። ለዛሬ ቆይታችን ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው። Please subscribe to the channel.